አሴር በስች አጭር ጊዜ ውስጥ ስንት ውጣ ውረድ እንዳሳለፍን ታውቃለህ አይደል? እሱንማ እንዴት አላውቅም አንቺው። ስጨነቅ አብረህ አዝነህ፣ ስደሰት አብራኝ ተደስተህ፣ ሲከፋኝ አብራኝ ተከፍተህ በዚህ አጭር ጊዜ ውስጥ በጣም ብዙ ነገር አሳልፈናል። እሱም አውቃለሁ። አይገርምም አሴር? ከፍቶኝና አዝኜ አንተን ሳገኝ እጽናናለሁ። አንተ እኮ ማጽናናት ችላ አይደለም፣ ግን ደግሞ ያንተ አይዞች ለእኔ መጽናኛዬ ነው። አንቺው አሴር አንተ ጠንካራ ነሽ፣ አሸናፊ ነሽ ስትለኝ ሁልጊዜም የአሸናፊነት ስሜት ይሰማኛል። እኔ ምን አቅም አለኝና ነው ከአንቺ ውስጥ የአሸናፊነት ስሜት የምዘራው? አሁን ባደረግከው ነገር ቅንጣት ያህል አልከፋኝም። እንዴት? አንተ ወዳጅም ጠላትም የለህም። አባዬ ላይ ባደረገችው ነገር ነው እኮ አንተም እንደዛ ያደረግከው። በህይወቴ ውስጥ የማውቃቸው መልካም ሰዎች አንቺና አባትሽ ናችሁ እና እንዴት ነው ልጅ ሴትዮ ደም ስጡ የምትሉኝ? እኔ ምንም አልፈርድብህም አሴር፣ አትጨነቅ። ያኔ ፋዘር እየታመሙ እያለ አንቺ በጣም ተስፋ ቆርጠሽ ነበር እና አንቺ ተስፋ መቁረጥሽን ሳይ እኔም በጣም ተስፋ ቆርጬ ነበር። አሴር አንተን እኮ አውቃለሁ። በምንም ነገር ተስፋ እንደማትቆርጥም በደንብ አውቃለሁ። እንዳይመስልሽ ያኔ ኩላሊት እንዲገዙኝና ፋዘርዬ እንዲያክሙልኝ ላ ጠይቂያቸው ነበር። እንዴ አሴር ምን እያልክ ነው? እውነቴን ነው። ያ የሆነው ደግሞ በዛች ሴት ምክንያት ነው። ገንዘብ እኮ የራሷ ነው። የፈለገችውን የማድረግ መብት አላት። ቤታቸውን ሳየው በጣም ሀብታም ናት፣ ግን ያችን ገንዘብ መሙላት አልፈለገችም። በቃ አሴር ምንም አትበለኝ። መቼም አልቀየምህም አልኩ። ትሰምኛለሽ አንቺ፣ እኛ ምንም ገንዘብ የለንም፣ ግን በፈጣሪ እርዳታ ፋዘርዬ ታክመው ድነዋል። እንደሷ ክፋት ቢሆን ግን ዛሬ ሙተው ነበር። በቃ አሴር ምንም አትበለኝ። በቃ ምንም አትበለኝ። አንተ ምንም አደረግክ ምንም በእኔ ልብ ውስጥ ትልቅ ቦታ አለ። ያገኘዋል ቢቆይ እንጂ መች ይቀራል፣ ይቀመጣል እንዳደራ። ሰው ደግም ሰራ ክፉም ሰራ ሁሉም የእጁን የዋል፣ ቢቆይ እንጂ መች ይቀራል። ለራስ ከጎረሱ ከቶ ያሳንሱ። ምን ነው? ላመሰግን ነበር የመጣሁት። ለምኑ? ለእናቴ ደም ስለሰጠህልኝ በጣም ነው የማመሰግነው። እኔ ለእናትህ ብዬ ምንም ነገር አላደረግኩም። እንዴ እና ለማን ብለህ ነው? እውነቱን ለመናገር እኔ ለእናቶች ምንም ጥሩ አመለካከት የለኝም። እንዴት? እናቴ በጣም ክፉ ነበረች። እናትህ ደግሞ ያን አባት ያደረጉትን አይቼ ክፋታቸውን አረጋግጫለሁ። ግን እኮ ሁሉም እናቶች እንደዛ ናቸው ማለት አይደለም። እስኪ አንድ መልካም እናት ጥቀስልኝ። እናቴ እንዳልልህ ክፉ ናት አልከኝ እና ማንን ልጥቀስልህ? ለማንኛውም ይህን ነገር ያደረግኩት ለአንተ ለሃናና ለሰላም ስል ነው። እንዴት? ያኔ ፋዘር እየታመሙ ያለ ሰላም የሰጠችኝ ብር መቼ ማረሰው? እኔና እናንስ? አንተም በጣም ጥሩ ሰው ነህ። ሰላም ገንዘቡን ከአንተ ጋር ዋጣ እንደሰጠች ነግራኛለች።